አንድ ሰው ወደ ትልቅ ፍንዳታ ተመልሶ ማየት የሚችል ቴሌስኮፕ እንፈጠር ስለሚል ሰው ስታስብ ይህ ሌላ ጥልቅ የጠፈር ግኝት ብቻ አይደለም፣ አንድ እንግዳ ነገር እየታየ ነው። እና እነዚህ ሁሉ ትናንሽ ነጠብጣቦች ኮከቦች ናቸው። እነዚህ ሁሉ ትንንሽ ነጥቦች ጋላክሲዎች ሲሆኑ አንዳንዶቹ ከራሳችን የሚበልጡ ናቸው። የጄምስ ዌብ ስፔስ ቴሌስኮፕ ከዚህ በፊት ከየትኛውም መሳሪያ በላይ ታይቷል። የጄምስ ዌብ ስፔስ ቴሌስኮፕ እንዲሰራ ከተነደፈባቸው ቁልፍ ነገሮች ውስጥ አንዱ ውስጥ የተወለዱትን የመጀመሪያዎችን ኮከቦችና ጋላክሲዎች መለየት ነው። በጣም ቀደምት አጽናፈ ሰማይ የተገኘውም ስነ ኮስሞስ ካለን ግንዛቤ ጋር አይታጣምም። ጨለማ መሆን ያለበት ብሩህ ግዙፍ ዕቃዎች፣ በጋላክሲዎች ውስጥ ያሉ ጋላክሲዎች አሁን በእነዚያ ጋላክሲዎች መካከል በተፈጠረው ግጭት ውስጥ የሚሞቁ ጋዝና አቡራና ያለም የፊዚክስ ሕጎች ከሚፈቅደው በላይ በፍጥነት የሚፈጠሩ አወቃቀሮች የኖቤል ተሸላሚ ሳይንቲስቶች እንኳን ደንዝዘዋል። የጥንት አጽናፈ ሰማይ እንደ አንድ የተለየ እውነታ እየሄደ ነው። ያልጠበቅናቸውን ነገሮች ማግኘታችን ልንገልጸው የማንችለው ነገር ነው። ምክንያቱም ያ ማለት ነው ሌላ አጽናፈ ሰማይ ሊሆን ይችላል፣ ወይንስ በአጽናፈ ሰማይ ህልሞች ጠርዝ ላይ ቆመናል። ከመጋረጃው በላይ ያለው ስነ ፈለክን መለወጥ ብቻ ሳይሆን የምናምንበትን ሁሉ ሊለውጠው ይችላል። መኖር የሌለበት አጽናፈ ሰማይ የጄምስ ዌብ የጠፈር ቴሌስኮፕ የመጀመሪያውን ጥልቅ የመስክ ምስሎችን መላክ ሲጀምር የእያንዳንዱ ምስል አዲስ ግኝት ነው እና የእያንዳንዱ የሰው ልጅ ከዚህ በፊት አይተነው የማናቀውን የአጽናፈ ሰማይ እይታ ይሰጠዋል። ሳይንቲስቶች ከቢግ ባንግ በኋላ ቀስ በቀስ የሚፈጠሩትን የመጀመሪያዎቹ ጋላክሲዎች ደካማ ምልክቶችን የሚመለከቱ ጠብቀዋል። ግን ይልቁንም አንድ አስገራሚ ነገር አዩ። እዚያ መሆን ምንም ስራ የሌላቸው ብሩህ በደንብ የተሰሩ ጋላክሲዎች አንድ የተለየ ቢጫ ነጠብጣብ ታየ። በመጀመሪያ እይታ የስነ ፈለክ ተመራማሪዎች ያን ያህል ሩቅ ሊሆን እንደማይችል አስቦ ነበር። በጠላቱ በጣም ብሩህ፣ በጣም ግዙፍ ነበር። ጥቂት 100 ሚሊዮን ዓመታት ያስቆጠረው የመጀመሪያው አጽናፈ ሰማይ እንደዚህ አይነት ነገር ለመገንባት ጊዜ ሊኖረው አይገባም ነበር። ግን ከዚያ በኋላ ስፔክትሮስኮፒክ መረጃ እውነተኛው ፈተና መጣ። ውጤቱም አስደንጋጭ ነበር። ያም ያብረቀረቅ ነጠብጣብ በአቅራቢያ ያለ አስመሳይ አልነበረም። እንዲያውም አንድ ነበር። እስካሁን ከተመዘገቡት በጣም ሩቅ ጋላክሲዎች መካከል ብርሃኑ እኛን ለማግኘት ከ18 ቢሊዮን ዓመታት በላይ ተጉዟል። እና ብቻውን አልነበረም። ሁሉም በዌብ የመጀመሪያ ምስሎች ላይ እንደ ኮስሚክ ዛሮች የተበተኑ ተመሳሳይ ብሩህ ነገሮች ነበሩ። እነዚህ ጋላክሲዎች እያንዳንዱን ትንበያ ተቃውመዋል። እነሱ ሙሉ በሙሉ የተገነቡ በኮከቦች የተጨቃው እና በሚያስደንቅ ሁኔታ ጥቅጥቅ ተሆኑ ታዩ። እንደ መደበኛ ሞዴሎቻችን በጥንታዊው እንፋ ዓለም ውስጥ ያሉ ጋላክሲዎች የተመሰቃቀነ ትንሽ እና ደብዛዛ መሆን ነበረባቸው። እነዚህ አልነበሩም። አጽናፈ ዓለሙ በፍጥነት እየገባ ይመስል በሰሉ የተደራጁና ያረጁ ይመስላሉ። ቀደምት እድገቱ ጥያቄው በፍጥነትና በፍጥነት ብቅ አለ። እነዚህ ጋላክሲዎች ከጊዜ መጀመሪያ በኋላ እንዴት ትልቅ ነገር ሊፈጥሩ ቻሉ? ኮከቦች ያስፈልጓቸዋል። ኮከቦችን ለማግኘት በሰበት ኃይል ውስጥ የሚወድቁ አቡራና ጋዝ ያስፈልጓል እና ይህ ብዙ ጊዜ ይወስዳል። የቀደመው ዩኒቨርስ ያለ ይመስል የስነ ፈለክ ተመራማሪዎች ግር ገባቸው። ይህ በቴሌስኮፕ ጉተት ሊሆን ይችላል። መረጃው የተሳሳተ ነበር። ነገር ግን ንድቶች ከምስል በኋላ በምስል ላይ ተደጋጋሙ እና ገላየና ጉዲዎች ግኝቱን አረጋገጡ። ይህ ስህተት አልነበረም፣ ነበረ ምስጢር። እና በኦሎም ካኒዮለቶንጊያን የአጽናፈ ሰማይ አንገፋ ጥያቄዎች አንዱ በአዲስ መልኩ ደጋገመበት አለ። እንዴት ይህ ደረስን? ምክንያቱም እነዚህ ጋላክሲዎች እውነት ከሆኑ እና ማስረጃዎችም አሉ የሚሉ ከሆነ የጥንቱ አጽናፈ ሰማይ አሁንም ያልተረዳን ነገሮችን እየሰራን ነው። ያ ማለት ደግሞ አጽናፈ ዓለምን ጨርሶ አልገባንም ማለት ሊሆን ይችላል። ጽንሰ ሐሳቡ የሰነቀ ነው። ለብዙ አስርተ ዓመታት የላምዳ ሲዲኤም ሞዴል የዘመነ ኮስሞሎጂ መንገድ ጋር ሆኖ ቆሟል። አጽናፈ ዓለሙን በአብዛኛው ከጋዝ ከጨለማ እና ተነፈሰ ነገር የተሰራ ነው በሚለው ሐሳብ ላይ የተገነባ ማዕከል ነው። ከጨለማ ግለት የተገኘ የጋላክሲዎች አፈጣጠር የጠፈር መስፋትና በኮስሞስ ውስጥ የቁስ አሳታሩን ያብራራል። እስካሁን ድረስ ማይናወቅ ይመስል ነበር። ነገር ግን የጄምስ ዌብ ቴሌስኮፕ አቅጣቱን መሳክ ጀምሯል። አዲስ የተገኙት ጋላክሲዎች ማወቅ ጉግት ብቻ አይደሉም። በጣም ግዙፍ፣ በጣም ብሩህና በጣም ቀደም ያሉ ናቸው። እንደ ላምዳ ሲዲኤም ሞዴል ጋላክሲዎች ከቢግ ባንግ በኋላ ያን ያህል ትልቅ እንዲሆኑ በቂ ጊዜ ወይም ቁጥር ሊኖረው አይገባም ነበር። ሂሳቡ አይጀምርም፣ ወደ ላይ ጉልበቱ አይመጣጠምም እና የጊዜ ስርዓቱ ተሰብሯል። እነዚህን ጋላክሲዎች በጥቂት 100 ሚሊዮን ዓመታት ውስጥ መፍጠር ማለት ከቢግ ባንግ የተቆሰረውን ሃይድሮጅን እና ሂሊየምን በመለቀብ ፍጥነት ወደ ኮከቦች መለወጥ ማለት ነው። ነገር ግን የኛ ሞዴሎች ይህ ማይቻል ነው ይላሉ። እስካሁን ባየናቸው በጣም ኃይለኛ ኮከቦች የተሰሩ ክልሎች እንኳን የለወጥን መጠኑ
ቀርፋፋና ኢፌክቲቭ አይደለም። ተፈጥሮ አትቸከልም። አንዳንድ ተመራማሪዎች የኮከብ መጠኑን በማስተካከል ቁጥሮችን ለማስተካከል ይሞክራሉ። ምስረ ማታ ወይንም ምንሳያ መጠን። ነገር ግን የሚፈጥሩትን ለውጦች ከመጠናቸው ከሚያስደንቅ ደረጃ ተለዩ ሐሳቦችን ይሰካካሉ። አንድ ቦታ ላይ እምባ እንደማስተካከል ብቻ ሌላ ቦታ ትልቅ ፍንዳቂ ለመፍጠር ነው። ችግሩ መለኪያዎቹ ሳይሆን መሰረቱ ነው። የኖቤል ተሸላሚ ሳይንቲስቶች እንኳን ስለ እነዚህ ስንጦቆች በግልጽ መናገር ጀምረዋል። አንድነቶች እንደሚጠቁሙት የጨለማ ቁስ አካል በጥንታዊ ጽንፈ ዓለም ውስጥ የተለየ ባህሪ ሊኖረው ይችላል። ሌሎች እኛ እስካሁን ያናሰብናቸው ሙሉ ለሙሉ አዲስ የፊዚክስ ጽንሰ ሐሳቦችን ያቀርባሉ። አንድ አክራሪ ሐሳብ ማግኔቱ የጥንት ጋላክሲዎች በጭራሽ አንመለከትም ይሆናል። እነዚህ ነገሮች ሙሉ በሙሉ ሌላ ነገር ሊሆኑ ይችላሉ። ሞዴሉ መጀመሪያ ላይ ካልተሳካ በሱ ላይ የተገነባው ነገር ሁሉ ይንቀጠቀጣል እና በጣም የታመነው ንድፈ ሐሳቦቻችን እያየነው ያለውን ነገር ማብራራት ካልቻሉ በሳይንሳዊ አብዮት ጫፍ ላይ ቆመን ሊሆን ይችላል። ይህም የአጽናፈ ዓለማችንን ታሪክ ከመጀመሪያው ገጽ እንደገና ሊጽፍ ይችላል። ጋላክሲዎች ወይስ ሌላ? መጀመሪያ ላይ ሳይንቲስቶች የጄምስ ዌብ ቴሌስኮፕ በቀላሉ ቀደምት ጋላክሲዎችን እንደያዘ ገምተው ነበር። እናም በሆነ መንገድ በፍጥነት የተገነቡ የሚጠበቀው ነገር ግን መረጃው ወደ ውስጥ ሲገባ ያ ማብራሪያ መገለጥ ጀመረ። በቅርቡ የድራቻዎች ወደ የሁሉ ነገር አመጣች ሲመለሱ አንዳንድ ማራኪ ምስሎችን ተመልክተናል። እነዚህ በፍጥነት የተፈጠሩ ጋላክሲዎች ብቻ አልነበሩም። እነሱ በአጠቃላይ ተለየ ነበሩ። ምንም አይነት ጋላክሲ ኖሮት አያውቅም። በጣም ግራም ያጋቡ ግኝቶች አንዱ የሆነው ስፔክትሮስኮፒ የሆነ ነገር ከምን እንደተፈጠረ ለማወቅ ብርሃንን የሚያፈርስ መሳሪያ ነው። ከነዚህ ቀደምት ነገሮች መካከል አንዳንዶቹ ጋዞቻቸውን ወደ ከዋክብትነት እንደቀየሩት ያሳያል። ያ ያልተሰማ ነው። ውስጥ ዘመናዊ ጋላክሲዎች 10% የሚሆነው ጋዝ ብቻ ከዋክብትነት ይሆናሉ። የተቀሩት በደመናዎች ውስጥ ስበትና ጊዜን ይጠብቃሉ። ነገር ግን እነዚህ ጥንታዊ ዕቃት ሙሉ ነበሩ። ምንም የቀረ ነገር የለም። ምንም ጥሬ ዕቃ የለም። ንጹህ የከዋክብት ብርሃን ብቻ። ይህ ግኝት የሥነ ፈለክ ተመራማሪዎችን አናግተዋል። አንድ ነገር ጋዙን በሙሉ ወደ ከዋክብት ከለወጠ ከዚህ በላይ ማደግ አይችልም። በፍጥነት ይቃጠላል። በጋላክሲ አፈጣጠር ውስጥ ያለው የተለየ ሂደትን ሚቃራኒ ውጤታማነት ደረጃንም ትጠቆማል። የፊዚክስ ሕጎች እኛ እንደምንረዳው ሊፈቅዱት አይገባም እና አሁንም በድፍረት የሚያበሩ አሉ። ከዘመን ጫፍ አንዳንድ የሳይንስ ሊቃውንት ማንም ጮክ ብሎ መናገር የማይፈልገውን ጥያቄ መጠየቅ ጀመሩ። እነዚህ ነገሮች ጋላክሲዎች ካልሆኑስ? ምክንያቱም አዲስ ነገር፣ እኛ ፈርጆ የማናውቀው ነገር ሊሆኑ ይችላሉ። አንዳንዶቹ ግዙፍ የኮከብ ስብሰቦች፣ ጥንታዊ ኳዛሮች ወይም ከቢግ ባንግ በፊት የነበረ የአጽናፈ ሰማይ ቅሪት ሊሆን እንደሚችሉ ይገምታሉ። ሌሎች ሙሉ ለሙሉ አዲስ ምድቦችን ይጠቆማሉ። እኛ እንደነሱ ምንም ነገር አይተን ስለማናውቅ ያልተቀስናቸው ቃት። ከዚህም በላይ እነዚህ እንግዳ መዋቅሮች ተመሳሳይ አያሳዩም። የምንጠበቃቸው ቅጦች እንደ ጋላክሲዎች አይዞሩም። የተለመዱ ጠመዝማራ ወይም ሞላላ ቅርጾች የላቸውም። እነሱ ታመቁ መደበኛ ይሆናሉ እና በሚያስደንቅ ወኔ ሩሃ ናቸው። ልክ እንደ የጠፈር ጥሪት አካል እኛ ልንመስክለው አልነበረን ውለታ ነው። ጋላክሲዎች ካልሆኑ ሁሉም ይለወጣል። ምክንያቱም እኛ ስለ ኮስሚክ ታሪክ ያለንን ግንዛቤ የገነባ ነው ጋላክሲዎች አጽናፈ ሰማይ ህንፃዎች ናቸው በሚለው ሐሳብ ላይ ነው። ግን እነዚህ ጋላክሲዎች ካልሆኑ ታዲያ ምንድን ናቸው? ምንም ቢሆኑ አንድ ነገር ግልጽ ነው። አጽናፈ ሰማይ ከኛ በላይ ምስራዊ ነው እና አሁን በአሃወት መቼም አንገባበት አንድ ምዕራፍ በቻራታ ተመልክተናል። አሁን መጀመሪያ ልክ እንደ ሁሌም ከታች ያለውን የወደድ ቁልፉ መምታቱን እርግጠኛ ሆኑ። በዚህ ቪዲዮ ተረራሸት በእጅጉ ይረዳናል። አመሰግናለሁ። ገደብ የለን አጽናፈ ሰማይ። ወደ ሰማይ ስንመለከት ቦታም ብቻ ሳይሆን ጊዜንም እያየን ነው። እያንዳንዱ ኮከብ፣ እያንዳንዱ ጋላክሲ ከተለየ አጽናፈ ሰማይ ታሪክ ያበራል። ራግ ብለን በተመለከተን ቁጥር ብርሃኑ እየጨመረ ይሄዳል። እናም በጄምስ ዌብ ቴሌስኮፕ ከመቼውም ጊዜ በብለት በትከት የተመለከተን ነው። ግን አለ ምን ያህል ርቀት ማየት እንደምንችል ይገድቡ። ሳይንቲስቶች ይህንን ሊታዩ የሚችሉ አጽናፈ ሰማይ ብለው ይጠሩታል። ወደ 92 ቢሊዮን የብርሃን ዓመታት በምድር ላይ በሚያማከነው ቶፐር ስፌር ላይ ይለጋገላል። ከዛ ውጪ ምንም ነገር ማየት አንችልም። ምንም ነገር ስለሌላቸው አይደለም። ነገር ግን ከበስተግራ እንደው ያ ብርሃን ወደኛ ለመድረስ በቂ ጊዜ ስላላገኘ
ግን እዚህ ላይ እንግዳ የሆነበት ነው። ቦታው ሲሰፋ እና ከመቼውም ጊዜ በፍጥነት እየሰፋ ሲሆን የሩቅ ጋላክሲዎች ከብርሃን በበላይ ፍጥነት ከኛ እየራቁ ነው። እንደ ሎጂክ ብርሃናቸው ፈጽሞ መድረስ የለበትም። ነገር ግን ቦታን በማስፈሰም ባህሪ ምክንያት አንዶቹ አሁንም ይሰሩ። በመንገድ ለሃን ሲታጠፍ እና ሲታጠፍ ፊኛ ላይ ንጦብ ወደ እርስ በርስ ሲካራው እንደማይትለው ታውቃላችሁ። የእክትሆት ቦታ ተጨናቃለው እና በእውነቱ ጋላክሲዎች እርስ በርስ መስተጋገር ይፈጥራሉ። እነሱ በእውነት አንድ ላይ ይዋሃዳሉ። ይህ ሚሳፋ አረፋ ሀውበሉል ይባላል። ከሱ ውጭ ያሉ ጋላክሲዎች ከብርሃን ፍጥነት ይረቃሉ። ነገር ግን ሉል ሲያድቅ እነሱ ወደ ውስጥ ያንን የሚሸሹ ብርሃን እያገነገነው ለመድረስ የማይችል የሚመስሉ ጋላክሲዎችን አሁንም አይተን የምንችለው የምናውቀው የሃን ታክሳት ነው። አሁንም የማናላዝበው ድንበር አለ፣ የተፋረቀ አድማስ። ከዛ ውጪ የታለ ነገር ብንኮይ ብርሃን መረጃ በጭራሽ አይደርስልንም። ጋላክሲዎች ወይስ ሌላ? መጀመሪያ ላይ ሳይንቲስቶች የጄምስ ዌብ ቴሌስኮፕ በቀላሉ ቀደምት ጋላክሲዎችን እንደያዘ ገምተው ነበር። እናም በሆነ መንገድ በፍጥረት የተገነቡ የሚጠበቀው ነገር ግን መረጃው ወደ ውስጥ ሲገባ ያ ማብራሪያ መገለጥ ጀመረ። በቅርቡ ይጠበቅ። ነገር ግን ያለፈውን ማየት ስላልቻልን እዚያ ምንም የለም ማለት አይደለም። አብዛኞቹ የኮስሞሎጂስቶች እንደሚስማሙት አጽናፈ ሰማይ ከምናየው በላይ ምናልባትም እስከ መጨረሻው ድረስ እንደሚቀጥል ይስማማሉ። እና ማለቂያ የሌለው ከሆነ ያ ሁሉንም ነገር ይለውጣል። ቢግ ባንግ በጠፈር ላይ የፈነደ ፍንዳታ አልነበረም፣ አንድ ነበር። የቦታ መስፋፋት ራሱ በሁሉም ቦታ በአንድ ጊዜ ይከሰታል። ትርጉሙ የአጽናፈ ሰማይ መጀመሪያ በአንድ ቦታ ላይ አልተከሰተም ማለት ነው። በሁሉም ቦታ ተከሰተ፣ ሁሉም በተመሳሳይ ጊዜ፣ ከምንመሰክረው እጅግ ርቀው በሚገኙ ክልሎችም ጭምር። ስለዚህ የሚታየውን የዩኒቨርስ ጫፍ ስንመለከት የተፈርን መጨረሻ እየተመለከትን አይደለም፣ በአመለካከታችን ወሰን ላይ እየተመለከትን ነውና። ከዚያ ጠርዝ በላይ ያለው ነገር ሙሉ በሙሉ ሌላ አጽናፈ ሰማይ ሊሆን ይችላል። ጊዜ፣ ቦታ እና መጀመሪያ ቢግ ባንግ ብዙ ጊዜ እንደ ትልቅ ፍንዳታ ይገመታል፣ ከአንድ ነጥብ ወደ ውጭ የሚወጣ ጉዳይ። ግን ያ ትክክል አይደለም። አጽናፈ ሰማይ ማለቂያ የሌለው ከሆነ ብዙ ሳይንቲስቶች እንደሚያምኑት ሁልጊዜም ማለቂያ የሌለው ነበር። ቢግ ባንግ በአንድ ቦታ ላይ አልተከሰተም፣ በየቦታው በራሱ በአንድ ጊዜ ተከሰተ። ይህ ማለት የጊዜ መጀመሪያ ማዕከል አልፈጠረም ማለት ነው። በአጽናፈ ሰማይ ውስጥ በሁሉም ቦታ የተከሰተ ጊዜ ፈጠረ። ከሚታየው ድንበር ባሻገር ያሉት በጣም ርቀው የሚገኙት ማዕዘኖች እንኳን የዚያ ቅጽበት አካል ነበሩ። እና ከዚያ ጊዜ ጀምሮ ያለው ብርሃን አሁንም ሰማያችንን ይሞላል ብለን እንጠራዋለን የጠፈር ማይክሮዌቭ ዳራ። በሁሉም አቅጣጫዎች የሚያስተጋባው የአጽናፈ ሰማይ የመጀመሪያ ብርሃን፣ ከኋላ ያለው ብርሃን። ግን የእኛ የጊዜ ጽንሰ ሐሳብ በራሱ የተሳሳተ ከሆነስ? ዛሬ የምናያቸው ነገሮች ከቢግ ባንግ 100 ሚሊዮን ዓመታት በኋላ ኮከቦችን ፈጥረው ከነበሩ የሰራነው የጊዜ መስመር የተሳሳተ ሊሆን ይችላል። ምናልባት በጥንት አጽናፈ ሰማይ ውስጥ የጊዜ በተለየ መንገድ ፈሰሰ፣ ወይም ምናልባት እነዚህ ነገሮች የመጀመሪያው አካል አልነበሩም። አንዳንድ የሳይንስ ሊቃውንት ስለ በፊትና በኋላ ያለን ግንዛቤ በከፍተኛ ጽንፍ ዓለም ውስጥ ሊፈረስ እንደሚችል ይጠቁማሉ ሁኔታዎች። በእነዚያ የመጀመሪያ ጊዜያት ዛሬ የምንመካባቸው ሕጎች፣ ስበት፣ እንቅስቃሴና ብርሃን በተመሳሳይ መንገድ ላይ ተገበሩ ይችላሉ። ያ እንግዳ ዕድል ይከፍታል። የጥንቱ አጽናፈ ሰማይ እኛ እንደምናስበው ጅምር ላይኖረው ይችላል። ጅምር የምንለው ከሌላ ነገር ዘመን ማይሸረው ወይም ያላሰብነው ነገር ሊሆን ይችላል። ቢግ ባንግ የትውልድ ሳይሆን የክፍለ ፈረቃ ከሆነ ከዚያ በፊት ሌሎች ደረጃዎች፣ ሌሎች እውነታዎች፣ ሌሎች ዩኒቨርሶች ሊኖሩ ይችላሉ። ስለዚህ አሁን ምን ላይ እንደተፈጠረ እያሰብን እንከራለን። ጅምር እና ጊዜ እውነተኛ ጅምር ከሊዘው ይህ ለጽንፈ ዓለምና ለእኛ ምን ማለት ነው? መሆን የሌለባቸው 87 ጋላክሲዎች። በቅርቡ በአስትሮፊዚካል ጆርናል ላይ በወጣ ጥናት ላይ የስነ ፈለክ ተመራማሪዎች የሳይንስ ማህበረሰቡን ያስደነቀ ነገር ገለጹ። ጄምስ ዌብን ኃይለኛ አይን በመጠቀም ከቢግ ባንግ በኋላ ከ200 እስከ 400 ሚሊዮን ዓመታት ሊኖሩ የሚችሉ 87 ጋላክሲዎችን ለይቷል። ነገር ግን የጄምስ ዌብ ቴሌስኮፕ ከቢግ ባንግ ከግማሽ ቢሊዮን ዓመታት በኋላ ያሉትን ጋላክሲዎች ለይቷል። ይህ ቁጥር ብቻ አይደለም፣ ይገርም አይቻል። ቢያንስ አሁን ባለን ግንዛቤ ጋላክሲዎች ለመፈጠር ጊዜ ያስፈልጋቸዋል። የጋዝ ደብላዎች መውደቅ አለባቸው፣ ኮከቦች
መካተል አለባቸው። የስበት ኃይል እነዚህን ከዋክብቶች ወደ ስብስቦችና ስብስቦችን ወደ ጋላክሲዎች ማይከተል አለበት። ይህ ፕሮሰስ በመቶ ሚሊዮኖች ዓመታት ሊወስድ ይገባል። ነገር ግን እነዚህ ጋላክሲዎች በኮስሚክ አይን ጠጋሻ ውስጥ የተፈጠሩ ይመስላሉ። ልክ የታሪክ መጽሐፍን መክፈት እና በገጽ 1 ላይ ተገነቡ ዝርዝር ከተማዎችን እንደማግኘት ነው። የበለጠ ግራም ያጋባው ከእነዚህ ጋላክሲዎች ላይ ምን ያህሉ በደንብ የተፈጠሩ እንደሆኑ ነው። እነሱ ትርማስ ወይም ግማሽ አይደለም። ተሰብስበው አወቃችሁን ብሩህነትን፣ ግዝፈትን ሳይንቲስቶች በቢሊዮን ከመቶ ዓመታት በኋላ ሊያዩዋቸው ባህሪዎችን ያሳጃሉ። ከእነዚህ ጋላክሲዎች በታት የሚቆጠሩት እንኳን እውነት መሆናቸው ከተረጋገጠ ገና መጀመሪያው ጋላክሲዎች ህይወትን ይሉን ማለት ነው። ከዋና ተመራማሪዎቹ አንዱ ጂንግያን በግልጽ ተናግሯል። በዚህ ደረጃ ላይ ያሉት ግልጽ ሰርቲፋይድ ጋላክሲዎች እንኳን ቀደም ባለውን አጽናፈ ሰማይ የጊዜ መስመር ደግሞ እንድናስብ ያስፈልጉናል። እነዚህ ነገሮች በጣም ዘገጁ ናቸው፣ በጣም የተሟሉ ናቸው። ከነዚህ ጋላክሲዎች አንዶች እንኳን መሆን የሚገባው ዘትር በጣም መመዛ አይገባም። በተቻለ መጠን በአጭር ጊዜ ሲሆኑ ሁነለቶች። ሌሎች ስለ ኮስሚክ ዝግመተ ለውጥ የሚታወቀውን ሁሉም የሚፈታተኑ የኮከብ አፈጣጠር ደረጃ አላቸው። አንድ ላይ ሆነው እዚያ መሆን ማይገባቸው የጥንት ነገሮች ስብሰባ አዲስ ምስጢር ይፈጥራል። አሁን አንድ ነጥብና ሚዛን ነገር አይደለም፣ ስርዓተ ጥነት ነው እና በእያንዳንዱ አዲስ ትልቅ ፈድድ ምስል ግን ጄምስ ዌብ ተመሳሳይ ዛኛ ማግኘቱን ይከተላል። እነዚህ ጋላክሲዎች ወይም ንም ቢሆኑም ከጠፈር አካባቢዎች መልእክት እየለቀሱ ነው። ጄምስ ዌብ ቴሌስኮፕ በተጨማሪ ስለ አጥናፈ ሰማይ ያለን ግንዛቤ ሙሉ በሙሉ የተሳሳተ መሆንን አረጋገጠው። መልእክቱ ጮህ ብሎ ግልጽ ነው። እኛ የኮስሚክ ሰዓት ተሰብሮ ሊሆን ይችላል። አሁን ምን እናደርግ? ከማንኛውም ታወቀ ነጻ ሐሳብ ጋር ማይታጠቁ ግንኙነት እስካያነስ ያስጋግመታል። የሳይንስ ዓለም ራሱን በመስቀለኛ ስፍያ ላይ ያየዋል። ነግባር ሞዴሎቻችንን እናስተካክላለን ወይም ስለ ኮስሞስ ካለን ግንዛቤ ውስጥ አንድ መሰረታዊ ነገር እንደጎደለ እንቀበላለን። ሳይንቲስቶች ደፋር አዳዲስ ሐሳቦችን አስቀድመው የጠሩ። ምናልባት ጨለማ ጉዳይ እኛ እንዳሰብነው ተገብሮ ላይሆን ይችላል። ምናልባትም የፊዚክስ ሕጎች በከፋ አካባቢዎች ውስጥ ይለወጣሉ። ሌሎች የሚያውቁትን ንድፈ ሐሳቦች እንኳን ሹክሹክታ ያወራሉ። ተለዋዋጭ ፍጥነት፣ የብርሃን ጋላክሲዎችን ያስቀመጧቸው ጥንታዊ ጥቁር ጉድጓዶች ወይም የኳንተም ውጤቶች በኮስሚክ ሚዛን የእያንዳንዱ ንድፈ ሐሳብ የምናየውን ለማብራራት ይሞክራል። ነገር ግን አንዳቸውም ቢሆኑ ሁሉንም ነገር ሊገልጹ አይችሉም። በጣም ስር ነቀል አስተሳሰብ ደግሞ ችላ ለማለት በጣም ከባድ ነው። እኛ እንደተረዳነው እነዚህ ነገሮች የአጽናፈ ዓለማችን አካል ካልሆኑስ? እነሱ የሌላ አጽናፈ ሰማይ ምልክቶች ከሆኑ በማናውቀው ዘዴ በራሳችን ላይ የተለጠፈ የተለየ እውነታ ቢሆኑስ? መልቲቨርስ እውነት ከሆነ እነዚህ ብሩህ ቀደምት መዋቅሮች ከአጎራባች ኮስሞስ ደም መፍሰስ ጠባሳ ሊሆን ይችላል ወደኛ። በእርግጥ እነዚህ ሐሳቦች ብቻ ናቸው። ግምቶቹ የተገነቡት እኛ ለማስኬድ በጀመርነው ውሂብ ላይ ነው። ነገር ግን እኛ እናውቃለን ብለን የምናስበውን በመሞከር እና ወደማይታወቅ ነገር በመግፋት ሳይንስ ወደፊት የሚራመደው በዚህ መንገድ ነው። አንዳንድ ተመራማሪዎች ያመነታሉ፣ ጥንቃቄ እንዲደረግ ያሳስባሉ። ያልተለመዱ የይገባኛል ጥያቄዎች ያልተለመደ ማስረጃ እንደሚያስፈልጋቸው ያስታውሰናል እና ትክክል ናቸው። ነገር ግን ይህ ማስረጃ እየጨመረ ነው። አንድ ግኝት በአንድ ጊዜ ድር የተነደፈው የአጽናፈ ሰማይን የመጀመሪያ ብርሃን ለማየት ነው። የጄምስ ድር ስፔስ ቁልፍ ከሆኑ ነገሮች አንዱ ቴሌስኮፕ የተነደፈው በመጀመሪያዎቹ አጽናፈ ሰማይ ውስጥ የተወለዱትን የመጀመሪያዎችን ኮከቦችና ጋላክሲዎች ለመለየት ነው። ይልቁንም የጠለቀውን ነገር ቅርጽ እያበራ ሊሆን ይችላል። የመማሪያ መጽሐፍትን እንደገና እየጻፍን ብቻ አይደለም፣ እውነታውን እንደገና እየጻፍን ሊሆን ይችላል። ታዲያ አሁን ምን እናደርጋለን? እንደገና እንመለከታለን፣ ሁሉንም ነገር እንጠይቃለን እና ከሳይንስ ይልቅ እንደ ሳይንሳዊ ልብ ወለድ ሊሰማቸው ለሚችሉ መልሶች እንዘጋጃለን። ምክንያቱም አጽናፈ ሰማይ ሲናገር ጆሮዋችንን መሸፈን አንችልም። ወደ ጥልቅ የጠፈር ማዕዘኖች አይተናል እና መልሶች ሳይሆን ጥያቄዎችን አግኝተናል። የጄምስ ዌብ ቴሌስኮፕ የሩቅ ኮከቦችን ብቻ አላሳየም፣ በአጽናፈ ዓለም ውስጥ ያለንን ቦታ እንደገና ሊገልጽ የሚችል የጠፈር እንቅቆሽ ገለጠ። በጣም በፍጥነት የሚፈጠሩ ጋላክሲዎች፣ ልንገልጽላቸው የማንችላቸው ነገሮች። ከአሁን በኋላ ማይዝ የጊዜ መስመር። የኖቤል አይመሮች እንኳን ተገረመው። ይህ በእርግጥ የምናየው የጊዜ መጀመሪያ ነው ወይም ሌላ ነገር ሙሉ በሙሉ ሌላ አጽናፈ ሰማይ፣ ሌላ እውነት?
ምን ይሁን ምን መረዳት የጀመርነው ገና ነው እና ወደዚያ ማለቅ የወልቅ ምሽት ስንመለከት አንድ ነገር ግልጽ ይሆናል። ይህ እንቅቆሽ ገና አልተናቀቀም።